እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ ማለት ለምን ትጥለዋለህ? ማን ይበቃ ሂጂ አንቺ። ሰው ተከፍቶበታል ከዘመና ካንጠት ስንት ወገን ወደቀ ነፃነት ምድር ትናገር። ሰላም የኔ ምርጦች አላችሁ ወይ? አላችሁ ወጌ ፕላስ ቲዩብ ዛሬም ሊያዝናናችሁ ተመልሶ መጥቶላችኋል። ወጌ ለዚህ ምርጥ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። አሊያሽን ሹምብራ አሊያሽን ጭምብራ እንዴ አረ ተፈጠረሽ ወንድሜ አመሰግናለሁ። አሁን ናሱልና ታግቦብኝ ቦነስ አሁን ይሁሉስ አረ እኔም በልቻለሁ አረ ችግር የለም ምንድነው ይጻብ ምናምን አይኒ እኮ አንዳንዴ ምናምን ነው ይዛኔ ራሱ ሸቤ ምናምን ስገባ እንደዚህ አላውቅም ነበር። ሸቤ ምን ነበረች? ምን ነው በምን ገብተሽ ቃጭት ነው በቁጭት ገባሽ? በአመክሮ ምናምን ወጣኝ ራስን መከላከል ምናምን በሚል እባክሽ እንዴ ነው ከዚህ በፊት የነበረሽ ቦይፍሬንድ ጋር ተባደው ነበር? ኧረ በእናትህ ያልሰማሁም ምናምን ነበር። ወይ በፊቱ ሞነት ማሽ ነበር ነው ጠፋ ገዛ ሻንጣው ከቤተሰቦቹ ላይ ጠፋ። የእውነት ቤት የሚሄድ ብትሄጂ ታገኛለሽ እንዴ አጣፍቷል ያውቃል እና እኔ ሴት ልጅ ነበር ዴት ለማድረግ የመጣሁት እንትን የወረዳ ቦክሰኛ ሴት አገኘው ብለ ጎረምሳ ስጠብስ ምናምን እንዲህ ነው በቃ ተቀጫሃለች። አባቴ አምልጥ በጊዜ ታውቂያለሽ አንቺ ላይ እንደማልደርም አራት ተማመነባለሁ። ምን ጥያቄ አለው? ይልቅ መኪና ቆያ ወይኔ ሌላኛው ፍቅረኛ መጣ። አንተ ማነች? አንቺ ራሱ ማነሽ? ማናት አንተ? ማነች ያለሽ? እንደ አንቺ ራስሽ ማነሽ? አንተ ምንድነው ዝም የምትለው? ተናገራ ማነች? ግራ ገባው። በመጨረሻ እህቴና ፍቅረኛ የተገናኙ በደንብ ተዋወቁ። ኧረ እኔ ቆንጆ ችግር የለም እና ይቀፊኝ በደንብ ጭራሽ ተዋወቁ። እሺ በደንብ የወንዶች ጉዳይ የሚኮራበት ምርጥ አባላችን ነው። ግን እስኪ የትኛዋ እህቱ የትኛዋ ፍቅረኛው እንደሆነች እንዴት ነው የምናውቀው? እሺ ምን አመጣህ? ጎበዝ መዝሙሩን ነው በምንድን ነው ይዘው የመጣኸው? በምንድን ነው ያመጣህልን መዝሙሩ? መዝሙሩን በፌስታል ይመቻ አባቴ። ግን ፌስታል እንደተከለከለ አልሰማህም? መንገድ ላይ ይዘው እንዳይቀጡሽ። በቃ እኔ ልግባሽ ስልሻኩኝ ወይዘሮ ነጻነት በ1954 ዓ.ም ተወልደው እንዲሁ ወንድ እንዳሳደገ በ18 ዓመታቸው 58 ነፍሲማ አንቱ አንድ ዓመት ነው አይደል? እስከዛሬ ፍቅር ነበር ታጣው ማሪ በቃ ኳስ አለ 5 ሰዓት ላይ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ ማለት ለምን ትጥለዋለህ? ማን ይበቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሽቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማለት ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማሪ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርገሽ ቅዘናቸው። በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያምሃል በለው በቃ ሂጂ አንቺ ያምሃል በለው በይ አንቺ ያምሃል በለው። አባቴ ኳስ መጣይ በደሞዝ የምትበልጥህን ሴት ስታገባ እንዲህ ነው በቃ ያምሃል በለው እያለች ትወጣለች። ያምሃል በለው ሽቴን ወሽቀ ምናምን ትጠርጋለህ ቤቱ። የተሰጠኝ ህይወት ዛሬ በነፃነት ሰው ተከፍቶበታል ከዘመና ካንጠት ስንት ወገን ወደቀ ነፃነት ምድር ትናገር ተመስገን ትናገር አድዋ ትናገር ግሬ
እንዴት እንደቆምኩኝ ከፊታችሁ ዛሬ እኔ ቆንጆ ይመችሽ እንዴት እንደምወዳት እኮ እቺን ልጅ ማርያምን። ጳውሎስና ሜላት ይልሃል። How are you ሜላት? I am good. አዶባል እንደደረሰ ታውቂያለሽ? አዶባል ስለዚህ ምን ትያለሽ? እኔ ኢትዮጵያዊ ነኝ። ሌትስ ጎ ወደ ቪዲዮ። ሜላት እባክሽ ደቂቃ ጨምሪልኝ በማርያም። እነዚህን በፉት እሽ ሜላት ክፉ ነሽ። ጳውሎስና ሜላት ይመቻችሁ በእውነት እናንተ የዚህ ዘመን ምኒልክና ጣይቱ ናችሁ የኛ ጀግኖች። ሙዬ አንቺ ነው አረና ጓጓሽ ልሙትልሽ። አረ ምን ወሰጠሽ? ማን የለከፈኝ? እኔማ የለከፈኝ ልሰማው ነበር እንዴ እኔ ነኝ። አረ እግዚአብሔር እኔ ነኝ። አረ ጌታ እኔ ነኝ። ማርያም በላው ብለህ ስትበላ እንዲህ ነው። ቀኛዝማች ናቷ ጀግናው ቀኛዝማች ናቷም ኢትዮጵያ በጣሊያን መወረሯን ሲሰማ ክፉኛ ተቆጣ። አረ ጉራው ዘራፍ አያውቅም እንደ ጣሊያን የናቶ የቀኛዝማች እጅ እንደሚያነድ ሰዓቱ አይመስላችሁም? ለዚህ ሶላቱ ጣሊያን ራሳችንን ለማሳየት እናሳየው። እጅ በእጅ ነው አልተባለም እንዴ? ምንድነው የውላ ታንክ ግራዝማች አስቻለው። አቤት አለቃ። ወደ ጦር ግንባር ሸወደ። ቀዳማዊት እመቤት ብሌናዊት። አቤት አለቃ። ወደ ጦር ግንባር። ግንባር ይፍረስ። ቀኛዝማች ናታ ወደ ጦር ግንባር። ቀኛዝማች ቀኝ ይጥፋ። የምን አባ ቀኛዝማች ነው? ቀኛዝማች ብሎ ነገር የለም አባቴ። እኛ እናዋጋለን እንጂ አንዋጋም። ራስን ማስመለጥ ነው። እና የዛሬው ቪዲዮዎቻችን እነዚህ ነበሩ። አይ ሆፕ እንደተዝናናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ አድርጉ። በቀጣይ ባበዱ ቪዲዮዎች እንመጣለን። ወዳችኋለሁ። ወገዴ